ያለህበት ህይወት ያስተሳሰብ ውጤትህ ነው። ከፍም ዝቅም የሚያደርግ ለነገሮች ያለህ አመለካከት ነው። እችን ዓለም የምታይበት መነጽር ዛሬ እዚህ ደረጃ እንድትደርስ ያደረገ ነው። ከዛሬ 5 ዓመት 6 ዓመት በፊት ስታስበው ስትሰማው የነበረው ነገር ዛሬ ላይ ለምትኖረው ህይወት ተጽዕኖ ፈጣሪ ሆኖ ዛሬ ካለህበት እዚህ ደረጃ ደርሷል። ነገር ግን የሰዎችን ሐሳብ ምን ይሉኛል የሚለውን ሐሳብ በመፍራት ነገሮችን በመሸሽ ደፋር ባለመሆን ነገሮችን ለማድረግ በሰዎች አስተያየት በመገደብ እንደዚህ ባደርገው ሰዎች ቢንቁኝስ ቢሰድቡኝስ በቃ በሰዎች ላይ ተቀባይነት ባላገኝስ በሚለው ሁኔታዎች ውስጥ ታጥረን ዛሬ ያለንበትን የስኬት ጉድለት እንዲሰጠን አድርጎናል። ነገር ግን ደፋር ስትሆን ግን ነገሮችን ከሌሎች ለመማር መጽሐፍትን ለማንበብ አዳዲስ እውቀትን ለመቀበል ልብን ክፍት አድርገህ በዛ መንገድ ቀጥል። ከዛ አንተ አሸናፊ ነህ ያለምንም ጥያቄ። ለጊዜው ሰዎች ባይቀበሉህም ነገ ግን ያመሰግኑሃል። ከስር ሆነው አጨብጫቢ ነው የሚሆኑት። የስኬት ዕለት ያመሰግኑሃል። እነሱም አንተን አይተው ሊማሩብህና ሊከተሉ ይፈልጋሉ። ከዛ አንተ ለነሱ the great big human